ሰላም አሁን የምንሰራቸው እነዚህን ጥያቄዎች ነው ማለት ነው። የመጀመሪያው ጥያቄ ምንድነው የሚለው የሆነ ለምሳሌ u + 2v ማለት 3j - k ነው አይደል? እና 3u - v ማለት ደግሞ i + j + k ነው። ስለዚህ u እና v እንፈልግልን ነው ያለኝ ማለት ነው። ቤዚክሊ u እና v ምንድን ናቸው? ቬክተሮች ናቸው ማለት ነው። ስለዚህ ምንድነው የምናደርገው? u ለብቻውን እንፈልገውና እዚህ ካገኘነው u ቀጥታ እዚህ ውስጥ ተክተነው v እናገኛለን ማለት ነው። v ካገኘን በኋላ u ማግኘት አይከብደንም። ስለዚህ ማለት ነው u ለማግኘት u = 3j - k - 2v ነው የሚሆነው ማለት ነው። ከዛ ይሄ u ነው ማለት ነው። ይሄ uአችንን እዚህኛው ውስጥ አስገባዋለሁ ማለት ነው። ስለዚህ እንደዛ ለማድረግ ደግሞ 3 u ነው u ማለት 3j - k - 2v ነው የሚሆነው። ከዛ እዚህ ጋር v ያለችን ማይነስ v ይሆናል ኢኳል ቱ ይሄ ነው የሚሆነው ማለት ነው i + j + k። ስለዚህ 9j - 3k - 6v v ኢኳል ቱ i + j + k ኦኬ 9j - 3k - 7v ኢኳል ቱ i + j + k ዘን ምን እናደርጋለን? ጄን ወደዚህ ወስዳት 9j - j 8j ይሆናል። ይሄ ማይነስ 4k - i ይሄ ፕላስ ነው የሚሆነው 8j ምክንያቱም j ወደዚህ አምጥቼ እንትን ስላልኳት ማለት ነው። ኦኬ ዘን -7v ያለችን -7v ወደዛ እንወስዳታለን ኢኳል ቱ 7v ትሆናለች ማለት ነው። ስለዚህ ማለት ለ7 አካፍለን v እናገኛለን ማለት ነው። ስለዚህ ቪያችን ይሄ ነው ማለት ነው። ቪያችንን ካገኘን በኋላ ቪያችን ማለት -1/7 i + 8/7 j - 4/7 k ይሆናል ማለት ነው። ከዛ ዩን ደግሞ እንፈልጋለን ማለት ነው። ዩ ደግሞ ማለት ነው እዚህ ጋር አስቀምጠን ነበር ከዚህ እንትን ድራይቭ የተደረገው ማለት ነው። ስለዚህ ዩ = 3j ዩ ማለት ይሄኛው ነው ያችሁታ ዩ ማለት ነው። ዩ ማለት ይሄኛው ነው። ይሄኛውን ያገኘሁት ከየት ነው? 2v ወደዚህ አምጥቻት ማለት ነው። ስለዚህ 3j ዩ ማለት 3j - k - 2v ነው። ቪያችን ደግሞ ምንድነው? -1/7 i ይሄኛው የምናችን ቫልዩ ዋጋ ነው የቪያችን ነው ማለት ነው። -1/7 i + 8/7 j - 4/7 k ይሆናል። ከዛ u = 3j - k + 2/7 i - 60/7 j + 8/7 k ነው የሚሆነው ማለት ነው። ይሄን ዲስትሪቢዩት አደረገው ማለት ነው። ይሄ ፕላስ ይሆናል ይሄን ፕላስ ይሆናል እቺኛው ማይነስ ትሆናለች። ስለዚህ ይሄኛውን አሁን ተመሳሳይ እንትኖችን እንትን ስንል እዚህ ጋር 3j አለን እዚህ ጋር ደግሞ 16/7j አለን ማለት ነው። ይሄን 3j ወደ እንትን ለመለወጥ 21/7 ላደርገው እችላለሁ። 21/7 3 ነው። ስለዚህ ይሄን መቀነስ እችላለሁ ማለት ነው። ስቀንሰው 5 ይመጣል። 5/7j አገኛለሁ ማለት ነው። 5/7j ከዛ ኬም እዚህ ጋር ኬ ያለችኝ ይሄን 7/7 ላደርገው እችላለሁ። ኬን -7/7 ሳደርገው 1/7 ይመጣልኝ ፕላስ 1/7 ኬ ይመጣልኛል። ከዛ እዚህ ጋር 2/7 አይ ምንም ስለሌላት እንደዚህ ነው የምትቀመጠው የሚቃለል ነገር ስለሌለው ማለት ነው።
ስለዚህ ዩአችን ይሄ ነው ማለት ነው። 2/7i 5/7j ፕላስ 1/7k። እሺ ቀጣይኛው ደግሞ ሁለተኛውን ስንሰራው ደግሞ ምን ይላል? ቬክተር ኤቢ የሚባል ቬክተር አለ ነው የሚለን። ቬክተር ኤቢ የሚባል አለ። ኤቢ የሚባለው ቬክተር ከሌላ ቬክተር ጋር ሴም ዳይሬክሽን ነው። ሴም ዳይሬክሽን የሆነው ለምሳሌ ይሄኛው 4i - 3j ይሄኛውና ይሄኛው ቬክተር እና ይሄኛው ኤቢ የሚባሉ ቬክተር ተመሳሳይ ዳይሬክሽን አላቸው እያለ ነው ማለት ነው። ተመሳሳይ ዳይሬክሽን አላቸው ማለት ምን ማድረግ እችላለሁ? የዚህና የዚህ ዩኒት ቬክተር ተመሳሳይ ናቸው። ዩኒት ቬክተር ማግኒቱድ ስለሌለው ወይም ማግኒቱዱ አንድ ስለሆነ ማግኒቱዱ ጣጣ አይመጣም ማለት ነው። ስለዚህ ዳይሬክሽኑን አውቀዋለሁ ማለት ነው። ስለዚህ የዚህኛውን ዩኒት ቬክተር ከዚህኛው ዩኒት ቬክተር ጋር ተመሳሳይ ነው እና የዚህኛው ማግኒቱድ ደግሞ ምንድነው ይላል? 10 ነው። ኤንድ ማግኒቱድ 10 ራይት። ማግኒቱዱ የትኛው ማግኒቱድ ነው? የኤቢ ማግኒቱድ ነው ማለት ነው። ስለዚህ የዚህኛውን ዩኒት ቬክተር ማወቅ አለብኝ ማለት ነው። ዩኒት ቬክተር ደግሞ 4 መጀመሪያ 4 ስኩዌር ያው የማይነሱ እንትኑ ሲገባ እንትን ስለሚሆን 3 ስኩዌር ይሆናል። አንድ ራዲካሉ ሲገባ መጀመሪያ ማግኒቱዳችን 5 ነው የሚሆነው የዚህኛው ማለት ነው። የመጀመሪያው 5 ነው ማግኒቱዳችን የሚሆነው። ከዛ ዩኒት ቬክተር ለመስራት ደግሞ ከላይ ምን ማድረግ አለብኝ? እቺ ማስቀመጥ አለብኝ 4/5 ማይነስ 3/5 የዚህ ዳይሬክሽን እንደዚህ ነው የሚሆነው ማለት ነው። ይሄኛው አይ ነው፣ ይሄ ጂ ነው። ይሄኛው ምን ነው? ዩኒት ቬክተር ነው ማለት ነው። ዩኒት ቬክተር ዊዝ ማግኒቱድ 1 ኤንድ ዳይሬክሽናችን ደግሞ ከኤቢ ጋር ተመሳሳይ ነው። ዳይሬክሽናችን ከኤቢ ጋር ተመሳሳይ ከሆነ እንትን ያው አሁን ለምሳሌ ዩኒት ቬክተር ለማግኘት ዩኒት ቬክተር ማለት ምን ማለት ነው? ዩኒት ቬክተር ማለት ቬክተሩ ራሱን ይሄ ቬክተር ለምሳሌ ይሄኛው ቬክተር ነው። ቬክተሩ ራሱን ሲካፈል ለማግኒቱድ ኦፍ ዩ ነው የምናደርገው። አሁን ደግሞ ምን አለን እዚህ ጋር? ዩኒት ቬክተር አለን። ዩኒት ቬክተሩን በማግኒቱዱ ባበዛው ዩኒት ቬክተሩን በማግኒቱዱ ባበዛው ምን ይሰጠኛል? ራሱ ቬክተሩን ነው የሚሰጠኝ ማለት ነው። ስለዚህ አሁንም እኔ ቬክተሬን ለማግኘት ምን አደርጋለሁ ማለት ነው? ይህንን ሙሉ በ10 አበዛዋለሁ ማለት ነው። ምክንያቱም አዲሱ ቬክተራችን ማግኒቱዱ 10 ነው ስለተባለን ማለት ነው። ስለዚህ ይሄ እንደዚህ ሲባዛ ምን ላደርገው እችላለሁ? 4i - 3j 5 የጋራ ነው ያለችን በ10 ማድረግ እችላለሁ። which means 10 2 4 ሲባዛ 2 8i - 6j አገኛለሁ ማለት ነው። እሺ ይሄንን አገኘን። ጨረስን እንዴ? አልጨረስንም። ከዛው ምንድነው የሚለው? ኤቢ የሚባለው ፖዚሽን አለ ብለናል። ኤቢ ከሚባለው ፖዚሽን ውስጥ A12 ነው አለ። A12 ነው። ከዛም ቢንፈልግ ነው የተባልኩ ያሉት ቢ የሆነ ቫልዩ አለው ማለት ነው ራይት። ስለዚህ ሌትስ ሴ ቢ ኢዝ ኤክስ ኤንድ ዋይ ራይት። ስለዚህ አሁን ለምሳሌ የኤቢን ዲስታንስ ለማወቅ ምንድነው የምናደርገው? ወይም በውስጡ ያለውን እችኛዋን ዲስታንሷን ለማወቅ ቢ ማይነስ ኤ ነው የምናደርገው። ኤቢ ቬክተር ነው ብንል ቢ ማይነስ ኤ አድርገን ነው። ስለዚህ ኮምፖነንት ባይ ኮምፖነንት ኤክስ ማይነስ 1 ዋይ ማይነስ 2 ይሆናል ማለት ነው። እንደዚህ ነው የምናገኘው ማለት ነው ራይት። ስለዚህ ይሄኛው ደግሞ ኤቢ ምንድነው ብለናል? ኤቢ ቫልዩ ደግሞ 8i - 6j ነው ብለናል ማለት ነው። ስለዚህ ኤክስ ማይነስ 1 ከምን ጋር እኩል ሊሆን ነው? ከኤት ጋር እኩል ሊሆን ነው። ዋይ ማይነስ 1 ደግሞ ከማይነስ 6 ጋር እኩል ሊሆን ነው ማለት ነው። ስለዚህ እንደዛ ወስደው ኤክስ 9 ነው የሚመጣው፣ ዋይ ደግሞ ፕላስ 1 ይሆናል which is -5 ማለት ነው። -5 ይመጣል ማለት ነው። ስለዚህ ቢ ምንድነው የሚሆነው ማለት ነው? 9 - 5 ይሆናል ማለት ነው።